ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁልኝ? ደህና ናችሁ ሆይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሰሞኑን ተጠፋፍተናል። ያው በአንዳንድ ነገር ስለማይመቻች ነው የተጠፋፋ ነው እና እንዴት ናችሁልኝ? ሁሉ ሰላም ነው? ዛሬ ደግሞ እና አቶ አበጋዝ አቶ አበጋዝ እኔ እንጃ ዘንድሮ ይሄ 2018 አሳብዶታል ማለት ይቻላል። ምን አይነት ጭንቅላት እንዳለው ምን አይነት አስተሳሰብ እንዳለው ብቻ አላውቅም። እኔ ፍቅርን በጣም አድንቄያታለሁኝ። በጣም በእውነት ነው የምለው። ያደረገችው ነገር በእርግጠኝነት ስለ ንቦናውን ማጥናቷ ምን ያህል ማለት ምን ያህል ብልጥ እንደሆነች፣ ሁለተኛ ነገር ደግሞ ያው ከሩታ ጋር ተነጋግረን ነው ብላለች። ያው እንግዲህ ሩታ ይሄ ሁሉ ነገር የደረሰባትን ነገር ወደኋላ ብላ ለልጇ ስትል ነው። ነገ ልጄ አባቴ ለምን ከአባቴ ጋር እንደዚህ ነገር ፈጠርሽ ምንድነው ምክንያት ብሎ እንዳይላት እያንዳንዱን በቪዲዮ እያስቀመጠች ነገሮችን ትታ በቃ ሰው ለልጁ ሲል ብዙ ነገር ይሆናል። በቃ እየተገፋችን ቢሆን ስንት በደልም በቤተሰቡም ሆነ በማንኛውም ሰው እየተገፋች እሷ ግን ለልጇ ያው ነገ ጥያቄ እንዳያቀርብ፣ ሁለተኛ ነገር ደግሞ አላባት እንዳያድግ የሚለው ነገር አለ አይደለም። መቼም እናት ስትሆኑ ከባድ ነው። ምን ያህል ለልጆቻቸው መስዋዕትነት እንደሚከፍሉ የታወቀ ነው። አባት እኮ ያው እንደው በቃ ልጅ አለኝ ለማለት እንጂ የእናትን ያህል አይሆንም መቼም። ምክንያቱም ጉዳቱንም ምኑንም ታቆሷ ነች ከተረገዘ ጀምሮ እስከሚወለድ። ከዛም በላይ ጡት አጥብታ 3 አመት በጀርባዋ አዝላ መከራዋን ፈተናዋን የምታየው እናት ነች። አባት ክፉ ነው ለማለት ሳይሆን ግን ቢሆንም 90% እናት ነች ለልጇ ያላትን ስሜት እንትን የምትለው። ግን ይሄ ልጅ ኧረ እኔ አንዳንዴ ያስቀኛል። በባለፈው ያለውማ እኔ አልደረስኩም አለ እኮ። ገና ጡጦ የሚጠባ ልጅ ሆነ እኮ። ባትደርስ ነው ዱባይ ድረስ ሰርጋ አድርገህ ስንት ነገር ሆነ ከሩታ ጋራ ትዳር መስርተህ የኖርከው። የምትገርም ሰው ነህ። ብቻ ግን አላቅም። ልቦና ይስጥህ። ያንን የመሰለ ልጅ እግዚአብሔር ሰጥቶህ ግን ተሰብስበህ መኖር ሲገባህ እንደገና ጭራሽ እንደ አዲስ ፍንዳታ ሆነሃል። ትዳሩንም ምኑንም መጀመሪያ ነበር ማሰብ። የማትፈልግ ቢሆን ለምን እንደዚህ ውስጥ ገባክ? መጀመሪያውኑ ነበር። ግን ዛሬ ልጅ ተፈጥሯል በመሀላችሁ። እቺ ሴት ደግሞ ልንገርክ፣ አጠፋች የምትለው ነገር አንተ ካጠፋኸው ላይ አይሆንም። የሚገርም ነገር የእንጀራ ገመድህ እሷ ነች። ሆነም ቀረም ምንም ሆነ ምንም ለአንተም ሆነ ለቤተሰቦች የእንጀራ በር የከፈተችው እሷ ነች። እሷ እናንተ ቤት ከገባች ጀምሮ ነው ሁላችሁም ዛሬ ግፋቢል $10,000 በላይ በወር የምታገኙት ማለት ነው። መቼም አትጠግቡም። ይሄም ሆኖ ግን በቃ ከልክ አልፈሃል አንተ። በቃ እኔ እንጃ በጣም የሚያስጠላብህ ነገር። የሚገርም ነገር ለአንተ እይታ ሩታ ነች በቃ ትልቋ ነገር መሰረትህ። ብትችል እሷን ተከባከብ ብትይዝ ይሻልሃል። ዝም ብለህ እዛም ከምትል ደግሞ እኮ የሚገርመው ነገር ጸጉሩን ደግሞ ሰርቶ የመጣው በጌታ። ኧረ ይሄ ሰው የማበዱ ነው። ምን ይመስላል አሁን እንደው ጸጉሩን እንዲሰርቱ እንደ ሴት። አሁን ማን ነው ግን ያምርብሃል ያለህ ግን በእናትህ? ወይ ያንተስ እንደው ያንተ ከፋ። እና ልጅቷን የማትፈልጋ ከሆነ ቁርጡን ተናገር። ይሄው አሁን አጋለጠችህ እኮ ፍቅር። እኔ ፍቅርን በጣም አደነቅኳት በእውነት። እሷ ተመልሳም ስትመጣ ያው ጆክ እንደሆነ ያው እንትን ለማለት ፕራንክ ምናምን ለማድረግ እነሱን ለመፈልጋ ነው እንጂ እሷ ሲጀመር ያገባች የወለደች ልጅ ነች። ተመልሳ ከአንተ ጋር ትገጥማለች ማለት አይደለም። ግን አንተ ግን በጣም ዮንክ በቃ ለሴት ያለህ ነገር ግን በጣም የሚገርም ነው። እና ብሽቃቸው እንደዚህ እናርግ እያልክ ሰሩልህ። ግን ሆነም ቀረም ግን ተሰብስበህ ከሚስት ጋር ከልጅ ጋር ብትኖር ይሻልሃል። እዛም ብትል በሽታ እንጂ ምንም አታተርፍም። አይገርምህም? ደግሞ እግር እስኪነቃ ብትሄድ የሩታን ያህል አታገኝም። እሷ ማለት ለእናንተ ለቤታችሁ መሰረት ነች። በቃ ይሄን ይገባሃል። ደግሞ እስቲ ቀደም ሲል ያለውን ቪዲዮ ተመልከት። እሷ እናንተ ቤት ከገባች ጀምሮ ነው የእናንተን እንጀራ ከነዘር ማንዘር እንትን ያደላቸው የከፈተላቸው። ሰው ያለህን ሰምተህ ልጅህን ሰብስበህ ሚስትህን ሰብስበህ ብትኖር ትከበራለህ። ተከብረህ ትኖር። አሁን አንተ እኮ የምትወደድ ይመስላል። ማንም ሰው አይወድህም። የሚገርም ነገር እቺን ምስኪን ልጅ እንደዚህ አሰቃይተህ ስንት እንደዚህ ልጇን ልጅ ይዛ እግር ስር ስትወድቅ
አንተ በጣም ማትረባ ሰው ነህ በእውነት። ነገ ይሄንን ቪዲዮ ያይና ልጅህ ግን ምን እንደሚል ታያለህ። ብትታረቃት ራሱ አብረሃት ብትሆን ራሱ ካላጠፋችሁት ወደፊት ማየቱ አይቀርም እኮ። ያውም በዚህ ዘመን የሚወለድ ልጅ ጭንቅላቱ ከማንም በላይ ከእናንተ በላይ ነው ፋስት የሚሆነው። እና በጣም ተሳዝናለች ሩታ። በጣም በቃ ወደ ራሷ ለማድረግ ስነ ስርዓት አስይዛ ለማኖር የምታደርገው ነገር በጣም በቃ እኔ እንጃ ከሚገባው በላይ ነው። አሁን እንግዲህ ደግሞ ይሄንን ነገር አድርገዋል። ነገ ደግሞ ሄርሜላ ትመጣለች። ለነገሩ አሁን ሩታና ማነች ፍቅር የሆነ የደረሱበት ጉዳይ ስላለ ነው ነገሩን አሁን ለማጋለጥ የፈለጉት። ምክንያቱም ፍቅር ብዙ ነገሮች አስወርተዋለች ለአብርሃም ማለት ነው። ምን ያህል ሩታን እንደሚወዳት በደንብ አስረድተዋለች። ሁለተኛ ነገር ደግሞ ቴክስትም አለ ቮይስም አለ። ይሄም ስላለ በዚህ ነው አሁን መተው ያው ሄርሜላ እንደማትሆነው በደንብ ተረድታለች እንትና ፍቅር ማለት ነው። ስለዚህ ከሩታ ጋር ያለህን ህይወት ብትቀጥል ይሻላል። እዛም አትበል በእናትህ። ይሄ ዘመኑ የከፋ ነው። ደግሞ እኮ የትኛው መልክ የትኛው ምንህ ነው በእናትህ እንደዚህ በነፍሳቸው የምትጫወትባቸው? በተለይ ሩታ ላይ የምትጫወተው እሷ እኮ ለአንተ ፍቅር ሳይሆን ለልጇ ስትል ነው መስዋዕት ተናግራለች እኮ። ደግሞ እናት የሆነ ሰው ይረዳታል። ለልጇ ስትል ነው። ነገ አፍ ሲከፍት ሲል አባቴ የታለ? ለምን አባቴ አይመጣም? ብዙ ጥያቄዎች አሉ እኮ ብዙ ነገሮች አሉ። አንተ ግን እንዴት ነው ያደግከው? በእናትህ አስተዳደግህ ግን እንዴት ነው? መቼም በችግር በስቃይ ነው እናትና አባቶቻችን ያሳደጉን ብለሃል። አንተና ኤፍሬም ምን ያህል ጸባያችሁ ሰማይና የምድር ነው። ወንድምህ ለፋ ደከመ በቃ ከህይወቴ ይውጣልከው ወጣልህ። በቃ ሚስትን ሰብስበህ ተቀመጥ። የሚገርም ነገር እኮ አንተ ለመናት ልትኖር ይገባል እንጂ እሷ መለመን የለባትም። እሷ ማለት እኮ ለአንተ ፓውዛ ነች ቢገባ። እኔ እንደዚህ ጥግብ ያልከው ግን አንድ ቀን ትተነፍሳለህ አይቀርም። የሰው አፍ ጥሩ አይደለም። ወደ ራስ ተመለስ። በቃ ፍቅር በአንተና በእሷ መካከል ያለውን ነገር ለማወቅና እስቲ አንተ ለሩታ ያለህን ሁኔታ ለመገመት ነው አብራ የሆነችው እንጂ ሲጀመር አንተና ፍቅር ከተለያያችሁ ቆይታችኋል። እሷም በራሷ መንገድ ሄዳለች፣ ወልዳለች፣ አግብታለች። ያው በቃ አንተም በቃ ወልደሃል፣ አግብተሃል። ሚስትህን ልጅህን ሰብስበ መኖር ይሻልሃል። እዛም አትበል። አሁን የት ነው የሚል ሁሉ ነገ አንድ ነገር ቢፈጠር ግን ዞር ብሎ የሚያይክ የለም። ገንዘብ ያልቃል። የሚያዋጡህ ግን ሚስትና ልጅህ ነው። እና በጣም ውጥር ብለሃል። በቃ ፋሽን አሰኝቷል። ደግሞ ቁጥርጥር መሰራቱ የሚገርም ነው። ወደ ላይ ያስይዞታል ደግሞ ይመሰልጠን አለ። ብትችል ብትማር ትምህርትን ተማር። ገንዘብ አለክ አሁን በደንብ ታገኛለህ። ለአንተ ማግኘት ደግሞ ማነው መሰረቱ? ሩታ ነች። ገብቶሃል? እሷ ሳትሆን አንተን ይቅርታ መጠየቅ ያተርባት አንተ ነህ። ይቅርታ አለች እኮ ፍቅር። በቃ ይቅርታ ጠይቀህ ነገ በሰው የምትጠቁመው የምታወጣው ጣትህን ነገ አንተ ላይ ይጠቆማል አለች። ቢገባ ይሄ ለአንተ ትልቅ ነገር ነው። ቁጭ ብለህ ቪዲዮውን ተመልከት። ፍቅር የተናገረችህን ነገር እንደውም ሩታ ብዙ መናገር አትፈልግም፣ አንተን ማስቀየም አትፈልግም እንጂ ብዙ የምትልህ ነገር አለ። ብዙ ነገሮች አሉ። ስለዚህ ይሄን ቡርንቡር አያዋጣህም። ወደ ራስ ተመለስ። ነገ ዩቲዩብ ሊዘጋ ይችላል። ትምህርትህን ተማር። ትምህርት መማር ጥሩ ነው፣ ለማሰብም ይጠቅምሃል። አንተ ዝም ብለህ እዛም እያልክ ከማንም ጋር እንትን ማለቱ በጣም ይደብራል። ወልደሃል፣ ልጅህን በስነ ስርዓት በቃ ማሳደግ እንጂ ምንድነው እንደዚህ ወደዚህ እንትን ማለት? እኔ እኮ እንደዚህ ውጥር የምትለው ነገር ነው የሚገርመው እኮ ምንም ለማታመጣ ነገር የነበርክበትን የረሳ ጀግና ነህ አንተ ማርያምን። እና በጣም ተሳዝናለች ሩታ በእውነት እኔ በጣም ተሰማኝ ስለሷ። ግን አንድ ቀን ግን እጅሽ ይገባል፣ አይዞሽ። እንዲህ በጠገበ ሳይሆን በወደቀ ሰዓት ነው አንቺ ጋር የሚመጣው። አንቺ ግን መቼም ቢሆን ይቅር እንደምትይው ነው። ምክንያቱም ልጅ አለ በመሀላችሁ። እና ፍቅር ያደረገችው ነገር ደስ ይላል። እኔ በግሌ ደግፌዋለሁኝ። ጥሩ ነው። ያው እሱን ወደ መልካም ነገር ወደ ሩታ ሰብስቦ እንዲቀመጥ እዛም አትበል ነው የፍቅር ምክር ነው። እንደ ምክርም ነው ፍቅር የተናገረችው ነገሮች ሁሉ ቁጭ ብለህ አዳምጥና በራስ ላይ ውሳኔ መወሰን አለብህ። አስብ። ሰው 10 ይለካና አንዴ ይቆርጣል። ስለዚህ ለራስህ ወቅበት። ገና ገንዘብ አለኝ ብሎ ብር ማለት ምንም ትርጉም የለውም። ገንዘብ ከምንም አያድንም። ገብቶሃል? ሚስትና ልጆች ናቸው የሚበልጡት።
ገንዘብ ያልቃል። እና እንግዲህ ዛሬ ደግሞ ያው ፍቅርን አንቋታል እኮ አነቃት እኮ በቃ ከፍቅር ጋር መበሻሸቅ ነበር ለማብሸቅ ነበር እነ ሩታን ሀሳቡ በቃ ተቋጨበት ተነቃበት። ስለዚህ ተናዷላችኋለሁ። እንግዲህ ቤተሰቦች የእናንተን አስተያየት ደግሞ እናያለን። በተረፈ ሰላማችሁን ያብዛልኝ። የሀገሬ ልጆች ወዳችኋለሁ። ቻው ባይ ባይ።